ሄሉዬ የኔ ፍልቅልቅ የኔ ቆንጆ መጣችልን የኔ ማር ማለት ነው። እንዴት አባቷ እንዳማረባት እውነት እኔ እንጃ። ፀሐይ ቀናች ነው ወይ ፀሐይ ፈራች አንቺን ስታይሽ አይንሽን ከንፈርሽን ስታይ የሚል ሙዚቃ ነበር አቀናብራ የነበረው እና እውነትም ፀሐይ ነበር መስላ የነበረችው ማለት ነው። እንዴት አባቷ እንደምታምር ይዋት እስቲ ማለት ነው። በቃ ጥርስ ትላላችሁ፣ ከንፈር ትላላችሁ፣ አይን ትላላችሁ። በቃ ውበት እኮ አለ እሷ ጋር ማለት ነው። ሰምታችኋል። እና ወዶቼ እንዳልክ እየለካ በቃ እንደዚህ በጸጸት ራሱን እየጎዳ ያለው ያብም በጸጸት ራሱን እየጎዳ ያለው ለካ ወንዶቹ በቃ እንደ አመለጠችን ብለው ነው እንደዚህ ፍልቅልቅ ብላ ፏፈሽ ብላ ምናምን ሲያዩዋት በቃ በእነሱ ተሰብራ የምትቀር የማትነሳ ወድቃ የምትቀር መስሏቸው ነበር መሰለኝ። አሁን ላይ በጸጸት እየተንገበገቡ ነው። ከዚህ በፊትም ታስታውሱ ከሆነ እንግዲህ እንዳልክ የተናገረው ነገር ነበር። እሱ ምንድን ነው እኔ አጥቻት እየተቃጠልኩ ነው በጸጸት፣ አንተም ደግሞ አታሃት እንዳትጸጸት አሁኑኑ አጥብቀህ ጠበቅ አድርገህ ያዛት ብሎት ነበረ። ይህ የእንዳልክን ምክር ተግባራዊ ባለማድረጉ ሄሉ አመልጣዋለች። ሄሉዬም እንግዲህ ደግሞ የተሻለውን በፍቅር አሞላቆ የምትፈልገውን እያደረገ የሚያኖራትን ወንድ ታገኛለች ብዬ ነው የማስበው። ለሄሉ ብርቅ አይደለም፣ ግን ደግሞ አፍቃሪ እሷ እንደምታፈቅራቸው የሚያፈቅሯት ወንዶች አጡ። በቃ ሁሉም በቃ የነቀሉ ወንዶች ናቸው የሚያጋጥሟት ማለት ነው። በቃ የነቀሉ ያበዱ ወንዶች ማለት ነው። በቃ ምንም ቁም ነገር የሌላቸው ውሉሎች